መልካም ዜና ዩናይትድ አረብ ኤሚሬት ላይ ስራ ላጣችሁ ወንዶች ሎንግ ዌይ ክሊኒንግ ሰርቪስ ከዚህ ከካታር ዩናይትድ አረብ ኤሚሬት ሄዶ ብራንች ከፈተ። ሶ አሁን ለጊዜው 15 ወንዶችን ስራ መቅጠር ይፈልጋል። የድርጅቱ ስም ሎንግ ዌይ ክሊኒንግ ሰርቪስ ነው። የስራው ቦታ አቡዳቢ አይስላንድ ሳዲያት ግሮቭ ሞል ውስጥ ነው። የስራው አይነት ሞል ውስጥ ሾፕ ፊኒሺንግ ነው። ፀሐይ ላይ አይደለም፣ ሞል ውስጥ ነው። ሾፕ ሱቅ ፊኒሺንግ ነው ስራው። ሶ ኤሲ ላይ ማለት ነው። አኮሞዴሽን አለው። እንዲሁም አኮሞዴሽን አልፈልግም በራሴ ቤት ውጪ እኖራለሁ ለሚል ሰው የአኮሞዴሽኑን ፋንታ ደሞዙ ላይ አኮሞዴሽን አላዋንስ ይጨመርለታል ደሞዙ ላይ ማለት ነው። ኢንሹራንስ ፕሮቫይድ ያደርጋል ካምፓኒው። የኢንሹራንስ 50 ድርሃም ተቀጣሪው ይከፍላል። ትራንስፖርት ፕሮቫይድ ያደርጋል ካምፓኒው። ትራንስፖርት ፕሮቫይድ የሚያደርገው የካምፓኒው አኮሞዴሽን ውስጥ ለሚኖር ሰው እና እዛው አካባቢ በራሱ አኮሞዴሽን ለሚኖር ሰው ነው። ከአኮሞዴሽኑ ለማይረቅ ሰው ማለት ነው። የ10 ሰዓታት ስራ ነው። ደሞዝ 1800 ድርሃም ነው። ከተቀጣሪው ማቅረብ የሚጠበቅበት ፓስፖርት ኮፒ፣ አይዲ ኮፒ እና ኤንኦሲ እና የኢንሹራንስ የሚከፈለው 50 ድርሃም ብቻ ነው። ከዛ ውጪ 5 የሚከፈል ነገር የለም። ስራው ከ1 አመት እስከ አመት ከ6 ወር ድረስ ይቆያል። ፐርማነንት ነው ስራው። እናም በኢትዮጵያ ከቀኑ 8 ሰዓት ወይም በኢማራት 3 ሰዓት አፍተርኑን 3 ፒኤም ማለት ነው። ላይቪን ከፍቼ 15 ሰዎችን መዝግቤ እኔ ራሴ ቀጥታ ለድርጅቱ ባለቤት አስተላልፋለሁ ማለት ነው። ሶ መልካም እድል ለሁላችሁም። ኢቃማ በራሳችሁ ነው እንዳትረሱ። ኤንኦሲ ማለት ለማታውቁ ከስፖንሰራችሁ ፍቃድ ማለት ነው። እዛ ድርጅት ሄዳችሁ እንድትሰሩ ፍቃድ ማለት ነው። ካምፓኒው ኢቃማ አያሰራም። የራሳችሁ ኢቃማ ያላችሁ ሰዎች ኤንኦሲ ከድርጅታችሁ ማምጣት የምትችሉ ከስፖንሰራችሁ ኤንኦሲ ፍቃድ ማለት ነው እንድትሰሩ